ይሄ ፎይ የሚባል ጨምላቃ አለ። እነኚህ ይህንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሴጣን እንደሸና የሚናገር ምንድን ነው? ይህንን እንዴት ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተራራ ላይ ለመውደቅ የሚጠር ቡሃሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮ ሕክምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ለመለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ኦኬ ባይዘዌ እኛም እያልን ያለውን ይሄን ከስሜታዊነትና ስሜታዊነትን ተከትሎ አንድን ሰው ከመከተል ያለፈ ነገር የለም የምንለው ለዚህ ነው። እፎይ ላነሳቸውና ለተናገራቸው ለጠቀሳቸው ጥቅሶች ምላሽ መስጠት ሲገባ ስሜትህን ተከትለህ ነው እያወራ ያለው። ነቢዩን ብታውቃቸው ትከተላቸው ነበረ፣ ትወዳቸው ነበር ካልክ የሚወድበትን አንድ ነገር መናገር ነው። ነቢዩ እንዲህ አላደረጉም፣ እንዲህ አላደረጉም፣ እንዲህ አላደረጉም፣ እንዲህ አላደረጉም፣ ነቢያችን እንዲህ አድርገዋል፣ እንዲህ አድርገዋል ብለህ ጥቅስ ጥቀስ። አንድ ነገር እንኳን መናገር አልቻልክም። አንድ ነገር ማለት ነው። ነቢዩ መሐመድ ከሚስቶቹ ጋር ወሲብ እያደረገ የመስለው የግል ወሲብ ያደረግ ነበር። እኛ አይደለንም ያለን፣ እኛ አይደለንም ይሄን ያለን። ራሱን ስቶ ለዓመት ያክል ማንንም አያውቅም ነበረ። ግል ወሲብ ያደርግ ነበረ። ህዝቡ ተሰብስቦ ሚስቶቹ ተሰብስቦ ያዩት ነበረ ግል ወሲብ ሲያደርግ። አእምሮ አያውቅም ነበር፣ ራሱን ስቶ ነበር። ስለዚህ እኛ አይደለንም ያለው፣ የእናንተ መዝገብ ነው ያለው። መሐመድ ራሱን ለማጥፋት በጣም ብዙ ጊዜ ወደ ተራራ ሄድ ነበረ፣ ከተራራ ላይ ለመጣል ይላል። እኛ አይደለንም ያለው። ቡሃሪ 6982 ብሎ ጠቅሶልሃል። እሱም ምላሽ ነው መስጠት ያለብን። ነገር ግን አንተ መሐይምነት ወደ ጥላቻ ይወስዳል፣ መሐይምነት ወደ ስህተት ይወስዳል አለ። ይህንን ሐዲስ ተመልከተው። እኔና ህዝቦቼ መሐይሞች ነን ይላል። ስለዚህ መሐመድ መሐይም ስለሆነ ነው ወደ ስህተት እየመራው ያለው። እናንተን መሐይም ብሎ መናገሩ ነው ወደ ስህተት እየመራው ያለው። ምክንያቱም እኔና ህዝቦቼ መሐይሞች ነን ብሎ። ስለዚህ መሐይም ደንቆሮ እያልክ እየተሳደብክ ለሱ ምላሽ ከምሰጥ ነብይ ላይ የተጠየቀውን ጥያቄ መለመለስ ነው ያለብን። እኔም ሙስሊም እንደነበርኩ መሐመድን በጣም ነበር የምወደው። በጣም የምወደው ግን ስለ መሐመድ መልካም ነገር አንድ ጥቅስ አይቻልም። በቃ ዝም ብዬ ነበር የምወደው። የሰማሁትን ሙስሊሙ ማህበረሰብ ይናገር የነበረውን አይቻል። ወደ ጥቅሱ ስመጣ፣ ወደ ሐዲሱ ስመጣ፣ አሁን ያነበባቸውን ነገሮች ሲናገር የነበራቸውን ነገሮች እኔ ሙስሊም ሆኜ አየኋቸው። ከዛ ከእስልምና ወጣሁ። ምክንያቱም ምንም መሐመድ እንድትወራለት አንተ እንደምትለው አይደለም። ሐዲስህን እስኪ ዘወር ብለህ ተመልከት። እንዴ ከ6 ዓመት ህፃን ልጅ ጋር መተኛት የሚፈልግ ሰው፣ እቅፍ ላይ ያለች ሴት እኔ አገባታለሁ ብሎ የሚያወራ ሰው በ56 57 ዓመቱ እንዴ ያገኘው ሴት ሁሉ የሚጠይቅ ካገኘው ሴት ጋር ሁሉ የሚተኛ ሰው እንዴት ብለህ ነው ነብይ አድርገህ የምትከተለው? ወንድሜ ስሜታዊነቱን ተውና ለተጠየቀው ጥያቄ ምላሽ ስጥ። እኔ ዛሬ ጥያቄ ጠይቀሃለሁ። እስኪ መሐመድ አንድ መልካም ነገር ያደረገ እሱን ከሐዲስ እያመጣ ሞግተን እና ውይይት አድርግ እና ላይቭ ግባ። እኔ መጥቼ ጥያቄ ጠይቀሃለሁ። ቶ ውይይቱ ላይቭ ክፈትና እኔ መጥቼ ጠይቃለሁ። መሐመድ የሰራውን አንድ መልካም ነገር ከሐዲስ ወይም ከቁርአን ታቀርብልኛለህ። ከዛኔም ማነሳቸውን ጥያቄዎች ትመልሳለህ። ይኸው ጥሪ ያቀርባል። ባይዘወይ ወንድሜ ከስሜታዊነት ባለፈ መሐመድ ሊወደድበት የሚገባና ልትከተለው የሚገባ አንድ መልካም ነገር እንኳን አልሰራም። ለሰው ሰጠ ብትለው ዘርፎ ነው። ሰዎችን አስታረቀ ብባል ከሱ ጥቅም አንጻር አስቦ ነው። ሰዎችን ሲያስገድል ከሱ ፍቃድ አንጻር ነው። ገንዘብ ቢሰበስብ ከራሱ ፍቃድ አንጻር ነው። ሁሉን ነገር ያደረገው ለራሱና በራሱ ነው።
አንድ መልካም ነገር አድርጓል ብለህ የምትል ከሆነ ና ላይቭ ላይ ገባ፣ እኔ መጥቼ እጠይቅሃለሁ። ላልመጥንህ እችላለሁ አንተ አትመጥነኝም ብለህ ስለምታስብ፣ እኔ ግን ጥያቄ እጠይቃለሁ። ና ላይቭ ላይ። ይሄ ነው እውነታው። ለማንኛውም ሙስሊም ወንድሞችና እህቶች እናንተን ንቀን ሳይሆን እናንተን ሳናከብር ቀርተን ሳይሆን እናንተ ገሃነብ እንዳትገቡ በገሃነብ እሳት ውስጥ ለዘላለም ዘውታሪዎች እንዳትሆኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት እንድታገኙ ከተሸወዳችሁበት ዲሲቭ ከተደረጋችሁበት ሲስተም እንድትወጡ ስለምንፈልግ ነው ስህተቱን ስህተት ነው ብለን በአደባባይ የምንናገር። እኛን መጥላት አይጠቅማችሁም። ዘወር ብላችሁ ሐዲሳችሁን ማየት ነው የሚጠቅማችሁ። ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላህ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። አሽረፈል ኸልቅን ያላቃቸው አላህ ነው። የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን። ማስተዋል የጎደለው ንግግር ነው የምትናገረው። ማስተዋል ያለው ንግግር ብትናገር ኖሮ የምታወራቸው ነገሮች ኮንትራዲክት እንደሚያደርጉ ማሰብ ነበረብህ። ወላሂ ያልክ ላንተ መልስ የሚሰጥ ሰው አይደለም። ታዲያ ወላሂ ብለህ መልስ ለምሱ ለምን ትሰጣለህ? አይገባህም ብለህ እንደሚገባው አስበህ ለምን መልስ ትሰጣለህ? አንተው ራሱ እኮ በስሜት እንደምታወራ ይታወቃል። ስለዚህ ከስሜታዊ ወጥተህ የጠየቀውን ጥያቄ በቀጥታ መልስለት። መሐመድ የሆናቸውን ያደረጋቸውን ያለፈባቸውን ነገሮች በትክክል አስረዳው ካለህ ማለት ነው። ስሜትህን የቀደመው እንጂ መሐመድ ያደረገው መልካም ነገርና ጥሩ ነገር ምንም ነገር የለም። አልመጣልህም። ራሱ ለነብይ ሞታለሁ ብለሃል። አትሞትም። ውሸትህን ነው። ልትሞትም አትችልም። ራስን ልትሰዋ አትችልም። ለመሐመድ ብቸኛ ልታደርግ የምትችለው ሰዎችን መሰዋት ነው። ሲያቅትህ ነው የምትሞተው። እኔን ልገልህ ስትመጣ ምናልባት ከተፋለምኩህ ስትሞት ሞትኩለት ልትል ነው። አትሞትለትም። አንተ ተሸንፈህ ነው የምትሞተው። ስለዚህ ነፍስህን የምትሰጥለት ሰው አይደለህም ነው። ነፍስህን ይዘህ የምትኖር ነህ። ነፍስህን የምትወድ ነህ። ነፍስህን አሰጥለትም። እገልልሃለሁ አጠፋልሃለሁ የሚል ትርጉም ካለው እንጂ አንተ ልትሞትለትም አትችልም። ማንም ሊሞትለት አይችልም። በዓለም ላይ ያለ ሙስሊም አንድም ሰው አይሞትለትም። ለሙሐመድ ብሎ የሞተ ማንም የለም። ባይዘው ለሙሐመድ ብሎ ሊገሉን ሄዱት፣ እርስ በርሳቸውን የተጨፋጨፉት፣ ሰይፍ ነው ያነሱት። ሰይፍና ጉልበታቸውን ተጠቅመው ጦርነት ገብተው ለማጥፋት ሄደው ሲጠፉ ለሙሐመድ ሞተዋል ካልክ ሽንፈት ነው። ሰይፍ ሳያነሱ ተዘቅዝቀው የተሰቀሉ፣ በዘይት የተቀቀሉ፣ ለአንበሳ የተሰጡ፣ እየዘመሩ የሚያጠቋቸውን ሰዎች ሊገሏቸው የመጡትን ሰዎች የሚያረጉትን ያቁምና ይቀርበላቸው እያሉ እየጸለዩላቸው ምህረት እያደረጉላቸው የሞቱ ብዙ ክርስቲያኖች አሉ። አንተ እንደዛ ልታደርግ አትችልም። አንተ ለሙሐመድ እንደዛ ብለህ ልትሞት አትችልም። ለሙሐመድ ልትገልለት ነው የምትችለው እንጂ ልትሞትለት አትችልም። ትኛው ሱሐባ ነው ለሙሐመድ ብሎ የሞተው? ሁሉም ሱሐባ የሞተው እገላለሁ ብሎ ሄዶ አጠፋለሁ ብሎ ሄዶ ሰይፍ ታጥቆ በጀብድነት በገዳይነት መንፈስ ሄዶ ነው ነፍሱን ያጣው የሞተውም እንጂ ለሙሐመድ ብሎ ነፍሱን የሰጠ አንድም ትውልድ የለም። አንተም አታረገው። ስሜት ሌላ፣ ፍቅር ሌላ። ስለ ሙሐመድ አንድ ጥሩ ነገር አታገኝ። የዓለም አርያ ከሆነ እስኪ አንተ የ6 ዓመት ልጅ አግባው። እስኪ የ6 ዓመት ልጅህን ዳርልን አንተ። ሙሐመድ አርያ ከሆነ እሱ ያደረገው ነገር ትክክል ከሆነ እርጉዝ ሴት ከነነፍሷ በመጥረቢያ ስትገደል ሙሐመድ አፕሪሼት ያደረገ ሰው እስኪ አንተ እና አፕሪሼት አድርግ። ላንተ ህሊና ራሱ አይመችም እሱ ያደረገው ነገር። ግመል ሰረቁኝ ብሎ አይናቸውን አውጥቶ እግራቸውን ቆርጦ እጃቸውን ቆርጦ ፀሐይ ላይ አድርጎ የሚያሰቃይ ሰውዬ ይሄንን አርያ ብለህ ነው የምትወስደው? አየ ስሜታዊ ነህ። የምታወራውን ነገር
ለማሳመርና ስሜታዊነትህን ሳትገራ ነው እንጂ ያደረከው በፍጹም መሐመድ ያደረገው መልካም ነገር ልትናገር አትችልም። አየህ ወንድሜ መሐመድ የምር ትክክለኛ ሰውና አርያ መሆን የሚችል ሰው ቢሆን ኖሮ ሁላችሁም ትኮሩበትና አደባባይ ላይ እኛ ጋር መታችሁ ስለ መሐመድ ታወሩ ነበር። አታደርጉት። አንተም አታደርገው። ናና ስለ መሐመድ እስኪ አውራ። እኔ አንድ ምክር ልምከርህ። ምናልባት በእድሜ ትበልጠኛለህ፣ ከኔ ተሻልኩ ነው ብለህ ልታስብ ትችላለህ። ግን አንድ ምክር ልምከርህ። ሰከን በል፣ ተረጋጋ። በዓለም ላይ ያሉ ክርስቲያኖች ኢየሱስ ሲነገር እንደዚህ አይሆን። በጣም ነው የምንወደው ኢየሱስን። እኛ አንገልለትም፣ ግን ነፍሳችን አሳልፈን እንሰጣለን። ያንተ ወንድሞች ኢየሱስ ላይ ሲነሱ እብድ ነው፣ ከሴቶች ጋር አመንዝሯል እያሉ ያንተ ኡስታዞች ሲናገሩ እኛ ምንም እኮ አላልንም። ለምን እንደው ታውቃለህ? ከስድብህ ይልቅ አንተን እወድሃለሁ፣ ከጥላቻህ ይልቅ አንተን እወድሃለሁ። ኢየሱስ ላይ የምታነሳቸውን ነገሮች በፍቅር ነው የምመለከታቸው። ለምን ካልከኝ አንተን ስለምወድህ። ስድቡ አይጣበቅበት እሱ ላይ። በጣም ነው የምንወድህ ወንድሜ። አየህ ፍቅር ማለት እንደዚህ ነው። ፍቅር ማለት የሚጠሉህን መውደድ ነው እንጂ አንተ እንዳልከው አይደለም። እና ሳምነና ታዲያ እና ነገረና የትኛው መልካም ነገር እንዳለው አደባባይ ላይ ሰማሃለሁ እኔ ባይዘው። ለማንኛውም በክርስቶስ ኢየሱስ ብታምን ከእንደዚህ አይነት ስሜት ነፃ ትወጣለህ። ባይዘው ሽርክ እያረክ ነው። ነብይህን ይህን ያክል ካላከው ሊትራሊ አምልኮ ነው። ለነብይ ይህን አይገባው። ለየትኛውም ነብይ ባይዘው አንተ የምታወራውን ያክል አይገባውም ለነብይ። ነብይ ከመልእክት ከማስተላለፍ ውጭ ከሰው የተለየ ምንም ነገር የለውም። አምላክ አስጠግተህ ይህን ያክል ልትከላከልለት የምትችል አይደለም ነብይ። አብርሃም ሙሴ ምናምን እንደዚህ አናረግም እኛ። ስለዚህ ጣዖት አምልኮ ነው። መሐመድን እያመለክ ነው። በዛ አይነት ስሜት ሞትለታለሁ። ለምንድን ነው ለነብይ የምትሞተው አንተ? ማን ስለሆንክ ነው አንተ የምትሞተው? ነፍስህ እኮ ያምላክህ ነው። የፈጠራት እኮ አምላክ አለ። የምትሰጣት እኮ የነፍሷ ባለቤት እኮ እግዚአብሔር አለ። ባለቤቱ አለ። ለነብይ ለምንድን ነው የምትሰጠው አንተ? አየህ ይሄ ጣዖት አምልኮ ነው። በስሜታዊነት የተደረገ ነው። ምን ለዛ። ለማንኛውም ራስህን አስመልጥ። ሻለው